አሁን የደረሰን መረጃም የባለገመዱን ኤርፎን ሲጠቀም የተገኘ ማንኛውም ግለሰብ ከ1000 እስከ 1500 ብር ድረስ ቅጣት እንደሚኖረው ተገልጿልም። እንዲሁም ግራኝ ሆኖ የተገኘ ማንኛውም ሰው እስከ 2000 ብር ድረስ የገንዘብ ቅጣት እንደሚኖርበት አሳውቋልም። በፀሐይ ጃኬት ማድረግ 3000 ብር፣ ሲምል የተገኘ ማንኛውም ግለሰብ 4000 ብር፣ መንገድ ላይ ማስነጠስ፣ ማሳል እንዲሁም መናፈጥ የመሳሰሉ እኩይ ተግባሮችን ሲተገብር የተገኘ ማንኛውም ግለሰብ ከ5000 እስከ 10000 ብር ድረስ ቅጣት እንዳለበት አሳውቋልም። እንዲሁም ስልኩ ከ20% በታች ሆኖ የተገኘ ግለሰብ እንደየስልኩ ብራንድ ከ10000 እስከ 20000 ብር ድረስ ቅጣት እንደሚኖርበት አሁን የደረሰ መረጃ አሳውቋልም። ይህን መረጃ ይዤላችሁ የቀረብኩት እኔ ናሆም። ተግባራዊ ሆኗል እንዴ? ተግባራዊ ሆኗል። ናቁም ፌስታልስ አረኒ ፌስታል የታረ ካሁን ይዛል ነበር ፌስታል ያለስኩ ምን እና ብር ያዝገው ይኸው ዳቦ ነው ዳቦ አረ ተልኬ ነው በእናትህ ከዚህ ና ሸንጎታ መናለ በባሉ አከሌ ገደሉት ነከሌ አገዱት መደራታ ፈሉት አገሪ ሽምል ባላ በምን ዋለ አትማል ዘበረ ከሸትም አልበላ ይደግና ደረ አራታው አምዘል ከርካሰማ መጠረም ፈያዋ ተማማ ባልኮነ ፈያዋ ሜድፈና ምተጥብያ ሸንጎታ መናለ በባሉ አከሌ ገደሉት ነከሌ አገዱት መደራካ ፈሉት አገሪ ሽምል ባላ በምን ዋለ አትማል ዘበረ ከሸትም አልበላ በቃ ዘላለሁ። ማንም ሰው እንዳያድን ዘላለሁ። ቆይ ወንድሜ ቆይ እንዳዘል ራስህ እንዳታጠፋ ምክንያት አይሁን እንጂ ምንድነው ለምንድን ነው የምኖረው? ቆይ አንዴ ጠብቀኝ። ቶሎ በል ያሟል እንዴ? መቼ ነው ሊወድቅ ነው እንዴ? ያው እንግዲህ የዘንድሮ ፋሲካ በጣም አሪፍ ነው። ትንሽ ያው የኑሮ ውድነቱ ነው። ድሮ የበሬ ቅርጫ ነበር የምንገባው። አሁን ላይ ግን እሱ ራሱ በጣም ተወዷል። አንድ ቅርጫ ለመግባት 15000 ብር ነው። ስለዚህ እንደኔ ያለው አማራጭ ምንድነው? በግ መግዛት ሳይሻል አይቀርም። ያው አቅማችን ባይፈቅድም ግን ሁለትም ሶስትም እየሆንን በቤተሰብ ግቢ ውስጥ ያለን እየሆንን በቃ ሙሉ አማራጫችን ወደ በግ ብናዞረው ባይነኝ እኔ እንደ ሐሳብ ማለት ነው። እሺ እናመሰግናለን። እሺ ችግር የለውም። ሰላም ነው ቤቢ? እንዴት ነህ? ደህና። ይሄንን ብስኩት ከምሰጥህና ለቀጣዩ ህፃን ልጅ ሁለት አድርጌ ከምሰጠው ለቀጣዩ ህፃን ልጅ ሁለት አድርገህ ስጠው። እሺ ጋይስ እንግዲህ አሁን ሁለት ብስኩት አዘጋጅተናል። ቀጣዩን ህፃን ልጅ እንፈልጋለን ማለት ነው። ታዳ